ያመማት ነው ታዲያ እኔ በእናትህ አንተ እኔ ረጅም ሰዓት ስከራከር ልብኝ ጨንቀኛል እየጨነቀኝ ነው አትከራከሪም በቃ አታሽ አታስመሲ ደግሞ እንደዚህ ምን አይነት ማስመሰል ነው ሴት ልጅ ለሴት ልጅ ነው ጓደኛ አትሆንም አይሆንም ለምን ቢለኝ እንኳን ሳዶር ቢላይ ቆጨኝም በጣም ብዙ ጊዜ ከፍሎልኝ ያውቃል አብልቶኛ እሱ ቢለኝ እንደውም አልገረምም ግን አየሽ ወንድ ልጅ ስለሆነ ግን እንደዚህ አይልም ወንድ ችግር ሴት ግን ወሬ በኢየሱስ ኧረ ሳንተ በእግዚአብሔር እንደ ምንድነው አንተን እኔ ምን የቱኛውን ነገር ነው ያስቸግረሽ ነው እኔ ምንም አላልኩም እንደዚህ በለሻለ ለማን ነው እንደዚህ በጣም ከማምነው ሰው ምለው ነው ነገር አሁን ያንቺ ጭራሽ መከራከርሽ ነገሩን እንድናምን ነው የሚያደርገው ለምንድን ነው የምታምኑት እኔ ያላል ብል ሲጀመር አዎ ብያለሁ አይደለም እንዴ በለሻል በጣም አንቺ ልጅ ወዳጄ ሚስጥረኛ ከምትያቸው ሰዎች ሁሉ እኔ ከማምናቸው አንቺም ከምታምኙ ሰው ነው እና ተጠንቀቂ ከዚህ በኋላ ወይ እንትን ስትይ ሼር አድርጊ ዝም ብለሽ እንትናት ወይ ምናምን ብለው ነው ከምን በላይ እሺ ጎናለው እንደነው አለን እንደልሞ እንደልያልሽ ነው አዎ እያልኩ ነው ደብለል ሰላም እንዴት ናችሁ ውድ የሳንታ የኒና ቤተሰቦች እንዲሁም የናሆሜ ቤተሰቦች ደህና ናችሁልን በጣም አፍቃችሁን ነበር እንግዲህ ኦፍኮርስ ያው መጣ እያልን ነው ሰማኝ ምን እንዳሰብኩ ልንገርህ ናሆምዬ ሳዶርዬ ጨነቀሽ ይጠራሽ እንዴ ይኸውላችሁ አንድ ላይ ነው የምነግራችሁ እሱም አያውቀውም ምን አሰብኩ መሰለ ምብሩን ፕራንክ ላረጋት አርጊልኝ ቀላል አረጋታለሁ እና ያሰብኩት ምንድነው ያሰብሽ ይሳካልሽ ገና ካሁን አሜን ናይ ማለት በሆነ ነገር እንደተናደድኩ አድርጌ ደውዬላታለሁ እና ደብሮኛል በጣም ካንቺና አልጠብቅም ነይ ብያት በቃ ማለት አውቀሽ ነው ምንድነው ምናምን ስለኝ በቃ ሲሪየስ ሆኜ እመጪ ከሆነ እኔና ነግርሻለሁ ብዬ ጆሮዋ ላይ ዘጋሁት ስልኩን ደንግጣ እንድትመጣ ማለት ነው እኔ የተከለፈለፈሽ ትመጣለች በጣም ደሞ የምሄድበት ቦታ አለ ምናምን ስትል ነበር ዛሬ ተታው ለምን አስጨንቂያታለሁ በጣም እኔ እንዲህ ሲሆን አይታኝ አታውቅም በቃ ዝም ብዬ እየሳኩ ነው ማልፈው ነገሮች አሁን ግን ሲሪየስ ሲሆን የሚስቅ ሰው ሲሪየስ ሲሆን ያስደነግጣል እኮ ለዛም ታውቃላ እና ምንድነው ላረጋት ያሰብኩት ሳንታ ሁሌ እኔ ነኝ የምጋብዛት እሷ ምንም ገንዘብ አታውጣም ቋጣሪ ናት ብለሽ ለሰው አወራሽ አማሽኝ ብዬ አስጨንቃታለሁ አንቺ ነው እንዳማች ማለት ምንም ብር አታውጣም ሁሌ ብር ማውጣው እኔ ነኝ ስንበላም ስንጠጣ ምናምን እኔ ነኝ የምከፍለው እሷ አታውጣም ግን እያላት እየቋጠረች ነውና በጣም ቋጣሪና ከሷ ጋር እንዳትሆኑ ምናምን ብለሽ አወራሽ ያወሪ ደግሞ ከማምነው ሰው በደንብ ከሚታመን ሰው ነው የሰማሁት እላታለሁ ከዛ እንግዲህ ምን እንደምትው ማየት ነው ከዛ ገረመች ጨርሽል እሱ ብቻ አይደለም ከዛ እንደዛ ያልኩኝ ከራከራት ማን እንደውለት አዛዘነችኝ ካሁን እና ድንጉጥና ደሙ የሆነ ውስጧ ቶሎ ይረበሻል ታሳዝነኛለሽ ግን ምን ላርቅ ይታልቅስ ከዘል ገና መጨረስኩ እንደሱልና ከራከራትና ረጅም ሰዓት ስከራከር ልቤን ይጨንቀኛልና በቃ ተይኝ በቃ አቷሽ ምናምንልና ጓጓለና ልቤን ብዬ ፌንት ሰራለሁ ስሰራ አንተ ደግሞ ሳንታ ምናም ያልክ ከስር ቅውጥ ያጓለ በቃ ከዛ የሷን ሪአክሽን ማየት ነው እቺ እንዳታለቅስ ማልቀስማ ቀላል ነው ትራሽ ቁጥር እኮ ነው በቃ ፕራንክ እኔ አንዳንዴ አይደለም እኔ የምፈራው ማልቀሱ ኖርማል ነው አብራኝ ካጠገብ እንዳትወድቅ ነው የሆነ አምቡላንስ ወይ በስመ አብ ራሴን ሰው አላረገውም አይ ጠንካራ ናት እንደዛ እንኳን አትሆንም መፍትሄ ነው የምትፈጥረው ብዬ አስባለሁ አሪፍ አይደል ቆንጆ እንግዲህ ታውን ሞክራለሁ እንግዲህ ጠብቁ እየመጣች ነው እስከዛ እስኪ ሰብስክራይብ ያደርጋችሁ ቆዩ ውድ ቤተሰቦቻችን ለምንድነው ዩቲዩባችን እየቀዘቀዘ ያለው ምን አውቃለሁ እኔ በእና ጠይቅና ደግሞ መልሶ ያለው ምንድነው ቶሎ ቪዲዮ አንሰራም ገብሻል እየሰራን ቢሆን የማይታይልን አንድ ነገር ገብሻል እኛ እየሰራን አይደለም በወር አንዴ በ15 ቀን አንዴ እየፖስትን እንዲታይልን ኤክስፔክት ማድረግም የለብንምና ባለፈውም ተናግሬ ነበር ሶ እኛ ቶሎ እንልቀቅ እነሱ ሰፖርት ያደርጉናል እኛ ከሰራን ሰፖርት ያደርጉናል እንሰራለን እኛ ደም በተቻለን እኛ በለን የሚጨነቁ ከዚህ በኋላ እኔ ኮፍጣጣ እየመጣች ኮፍጣጣ ፎስተር ድረስ ይተረሻል
ፈጠን በይ እንጂ እንዴት ነው የምትራመጂው? ለምን ተፋፍኩ በስላሴ ወይ እስኪ ታይም በእናትሽ ስላሴ ሳለ ነው ደውልልኝ ብቻ መስለኝ እንዴት ነሽ? እንዴት ተፋጽ ፀሐዩ በስላሴ ሰጠላ ሳይዝ ወጥቼ መሳቅ በቃ ዝም ብሎ መሳቅ ሰበብ እየፈለጉ መሳቅ ነው በቃ ያለን ቀሪ ሀፍታችን እኮ ጥርሳችን ነው እንሳቀበት እንጂ ተይኝ እስኪ በእናትሽ የማይመስል ኧረ ተይኝ እንዴ አይደለም እኔ በጣም ነው የገረመኝ ምሩ እኔ ሌላ ሰው ቢሆን እስኪ ተይኝ በእናትሽ ቢበላኝ ነው እህትሽ ምንም አይበላሽም አንዴ ምሩ አንዴ አሁን ሲሪየስ ጉዳይ ስለሆነ ቀልዱን ምናምን ይደፋም ምናምን ተይና ናውራ ሁሌ እንደ ህፃናት ትኝሽ አሁን ወደ ቁም ነገሩ እያመጣው ነው ማለቴ አላስችል ስላለኝ ነው መጀመሪያ ከአንድ ሰው ሰማሁ ማለት አትልም ብዬ ተከራክሬ ነው የመለስኳቸው ሁለተኛም ሰማሁ ሶስተኛ አራተኛ ሲደጋገም ግን በጣም ነው የከፋኝ ነው በጣም ማለት ነው ካንቺ ነው አልጠብቅም እኔ ሳንታነ ሁሌ እኔ የምጋብዛት ሱቅም ስንሄድ ውሃም ስገዛ ብስኩትም ስገዛ ምግብም ስንበላ ሁሌ እኔ ነኝ ወጪ የማወጣው እሷ 5 ሳንቲም አታወጣም ቋጣሪ ናት ምናምን እያልሽ ነው የሚገዛሽ ነገር ለምን ያለውን እነግርሻለሁ ራስሽን ፈትሺ ግን ቢያንስ እኔ ለኔ አትነግሪኝም እንደዛ አይነት ስሜት ከተሰማሽ ኧረ ዝም በይ እኔ እንደዚህ እኛ ስንወጣ እንደዚህ ተባብለን ነው አይደለም ማንሽ ምሩ እንደዚህ አይነት ነገር ሊኖር ይችላል ገብቶሻል ግን አትሊስት አለ ለሰው ፊት ማለት ኤክስፖዝ ጓደኛ ጭራሽ አንተም እየተጨመርክ ነው ሰምቷልም አንዱ ያንዱን ሰምቷል በቃ እኔም ነገር እኔ ልሽ እኮ ክርስት እንደዛ እየተባለ የዛሬ ሳምንት እየተወራ ነበር አለቀ እኔ አንቺን አላሳማም እኮ ግን ሲሉኝ አሁንም ቢሆን ተናግሬ ነው የመለስኩላቸው አትልም አልኩኝ ግን 3-4 ሰው ሲደጋገም እንዴት አንቺ ነኝ ትኛለሽ የሆነ ነገር ከተሰማሽ አንቺ ነኝ አትኝም ለምን ነግርሻለሁ ያለውን ሰው ሄደሽ ልትጣይ ነው አይ ስንከፍልኛ አንቺ ከፍለሽ ነው ከፍዬ የሚባል ነገር አንቺ አልሽ ቆም ብዬ ደሞ ሳስበው እንዴ ተባብለን አናቅም ግን አንቺ እንዴት እንደዚህ ብለሽ ስሜን ታጠፋለሽ እኔ ቋጣሪ ነኝ ያለብኝን ነገር ታውቂያለሽ እንደው ሳላውጣ እንኳን እንደ አንዳንዴ ካስታውሽ ያለው ነገር ምን ጀመረ እኔ እንደዛ አይደለም አልሽ እንኳን ያልሆንሽ ልትሆኚ እንደዚህ ለማያሽ ሰው ነው ያለኝ ማንነቱን አልነግርሽም አሉ አለች አስብለሽኝ ዘል ተጠኝ እኔ ጠይቃለሁ ስላላልኩኝ ጠይቃለሁ ማን ነው እንደዚህ ያለው ማድረግ ያለበት ነገር ልንገርሽ አሁን ጭራሽ አንተ እንኳን ተጨምረህ እውነቱን ነው ይሄ ያለፈ ነገር ነው በቃ አሁን አንቺም ሳታቂ ሊሆን ይችላል ያጠፋሽ የሰው ልጆች ነን እናጠፋለን ሁላችንም ግን ይቅርታ ተባብለን እኔ ከዚህ በኋላ አልፈልግም ነገም ለምሳሌ እኔ አንድ ሰው ለምትጠቀሙት ነገር ሼር ማድረግ ነው እንጂ ወይ እኔ እኮ ይዋጣላለሁ ሁሌ አንድ ሰው ሲከፍል አይ እኔ መዋጮ ምለው ለዚህ ነው አንድ ሰው ሲከፍል እኔ ቢለኝ እንኳን ሳዶር ቢል አይቆጨኝም በጣም ብዙ ጊዜ ከፍሎልኝ ያውቃል አብልቶኛ እሱ ቢለኝ እንደውም አልገረምም ግን አየሽ ወንድ ልጅ ስለሆነ ግን እንደዚህ አይልም ወንድ ችግር ሴት ግን ወሬ በኢየሱስ ኧረ ሳንተ በእግዚአብሔር እንደ ምንድነው እኔ ምን የቱኛውን ነገር ነው ያስቸግረሽ እንደዚህ እኔ ምንም አላልኩም እንደዚህ በለሻለ ለማን ነው እንደዚህ በጣም ከማምነው ሰው ምለው ነው ነገር እንዴ ማኛሽ ጊዜ እኮ በጣም ስለዚህ አንቺ እንደማ አላምንሽ ብለሻል ለምን መሰለሽ መች እንደከፈልሽላ እያንዳንዱ ነግረሻል ኧረ በስላሴ ተሰብከብለሻል ወይኔ አራት ተከራከሪ እኔ አላልኩም እሺ ማለት ያለውን ሰው አገናኝኝና ፊት ለፊቱ አለች ስታስቢኝ ነው ሄደሽ ወረኛ አይደለም እንዴ አሉ ለዛ ነው የምንጣለው ለምን አልልም እኔ አሁን ማንነቱን አልነግርሽም ግን አትበይ በቃ ከዚህ በኋላ ስሜ አላልኩም አንቺ እሺ ብለሽ በቃ ንግግሩን ለምንድን ነው እኔ እኮ ሽምጣጣ እኮ ነው የሚያናደኝ አሁን ያንቺ ጭራሽ መከራከርሽ ነገሩን እንድናምን ነው የሚያደርገው ለምንድን ነው የምታምኑት እኔ አላል ብል ሲጀመር አዎ ብያለሁ አይደለም እንዴ ብለሻል በጣም አንቺ ልጅ ወዳጅ ሚስጥረኛ ከምትያቸው ሰዎች ሁሉ እኔ ከማምናቸው አንቺም ከምታምኑ ሰው ነው እና ተጠንቀቂ ከዚህ በኋላ ወይ እንትን ስትይ ሼር አድርጊ ዝም ብለሽ እንትን አትበይ ምናምን ብለው ነው ከምንም በላይ የገረመኝ ደግሞ ከሌላም ፕሮዳክሽን ሰምታለች አረ በመድኃኒዓለም ታው የዞረችን ስሜን ታውቃለች እኔ እንደዛ አላልኩም ኧረ ሳዶር በእግዚአብሔር አንቺ አራት ሸምጥጪ ከመቼ ጀምሮ ነው እንደዚህ አይነት ባህሪ ያመጣሽ ንገሩኝና ሰውዬው አልናገርም ማንነቱን አልነግርሽም በእናትሽ አትከራከሪኝ እንዴ ምን አይነት ድርቅና ነው ምን ድርቅና አይደለም ማለት ኑር እየተከራከረ እሺ እሱ እንኳን ሰምቷል ለምንድን ነው የማልከራከረው ምንም አላደረኩም እኔ ካንቺ ጭራሽ የማልጠብቅሽ ሰው ማላቅሽ ሰው ነው እንሽብኝ የማላቀው የሆነ ሰው ማለት ነው እንኳን በቃ አሁን ያሞኔ ይሄ አሁን የሚሻለው ማመን ነው አንቺ የተፈጠረው ነገር አምነሽ አስተካክላለሁ ማለት ነው ለዚህ ያላደረኩም ምናምን ብለሽ ብትከራከሪ እኔ ካሁን በኋላ የሳንታን አመለካከትና አስተሳሰብ ይቀይራል ብዬ አላስብም ይቅርታ እኔ እኮ አለኝ ብለህ ነገረችኝ ሰው ይታመን አይደል
ካለመታመንሽ ደግሞ ውሸትሽም ጥጥናሽ ለምን ታሚኛለሽ? ከተሰማሽ ፊት ለፊት እኔ የሆነ ነገር እንትን ስል እኮ ፊት ለፊት እንዲህ ስልሽ ትመልሽልኛል። ፊት ለፊት ለማን ነው እንደዚህ ምን አልነግርሽም። 3-4 ሰዎች በጣም የራሴ ሰው የምታያቸው በአንቺ ቤት ሄደሽ አምተሻል። ጭራሽ ማለት ነው። ጭራሽ ደግሞ አንቺ ነው የማማሽ አማሽ አንድ ጠይቅልሽ። ይሄ ወሬ የማይሰማው ነው ይመስልሽ? አሁን ማለት ጓደኛ ያለው ሁላችንም ጓደኛ ማቾች ነው እርስ በርስ። ግን የሆነ ነገር አንቺ ሄደሽ ስለኔ ለኪራ ብትነግሪው ኪራ የማይነግረኝ ይመስልሻል? ወይም ደግሞ ለምንድን ነው የማይነግረው? ለኔ ጓደኛ እንደሆነ እኮ ላንተም ጓደኛ እኔ እኮ ማላውቀው ሰው ለምንድን ነው እንዴ? ሌላ ሰው ቢሆን እኮ እንደዛ አልገረምም። ግን ካንቺ ማለት የራሴ ሰው ከምትዩ ሰው እንደዚህ አይነት ነገር ስትሰሚ በጣም ነው የሚገርም። እስኪ መጀመሪያ ተረጋጉና ስሙኝ። እኔ ሳንታ አንቺም ምሩም አዳምጡ። አሁን ይሄን ነገር በይቅርታ እንዝጋውና ቀናችንን በስነ ስርዓት እንዋለን። እኔ በጣም ክርክር ሲበዛ ውሸት ሲበዛ ታደስ ነበር ወደምትሄጂበት እንድትሄጂ ጭቅጭቁ ይቁም። ምንድነው የማይሆን ነገር ሆነች ብዬ ነው ማንተቼ የመጣው። አንዴማ ተመንልኝ ነው ምንድነው? እኔ ምንም አላምንም። ይቅርታ ጠይቅ። ለምንድነው ደግሞ እኔ ላይ ታፈጫለሽ እንደውነተኛ ሰው ደሞልሽ በተከራከርሽ ቁጥር እንትን እኔ ምንም አላልኩም ብለሻል እንዴ? ነገር ቆይ ተናግረኝ ልንገርሽ። ሪካርዱን ላድርገው ነው ያሰሙኝ። ቁርጥሽን ልንገርሽ በጆሮዬ ነው ያሰሙኝ። እናሰምኛ ሳንታ አላሰማሽም። ለምንድን የዛን ሰው ድምጽ ትሰሚዋለሽ? አላሰማሽም። እኔ በእናትህ አንተ እኔ ረጅም ሰዓት ስከራከር ልቤን ጨንቀኛል፣ እየጨነቀኝ ነው። አትከራከሪም፣ በቃ አትዋሺ፣ አታስመሲ። ደግሞ እንደዚህ ምን አይነት ማስመሰል ነው? ሴት ልጅ ለሴት ልጅ ነው ጓደኛ አትሆንም። አይሆንም። አንተ ቢሆን እንኳን ማስታረቅ ነው እንጂ የሚገባ ያላደረኩትን ጭራሽ አርገሻል። ምንም ነገር አርገሻል። ኧረ ወይኔ! ኧረ ምንድን ነው የማሰሚኝ? ሲጀመር ግን ኧረ በእውነት ሰው እኔ በጣም እየተጨነኩ ነው። በቃ ለምን እኔ ወይ ንገሩኝ። እኔ ማርያም ነይ ልማልልሽ አንተ ማርያም ነይ ምንም ነገር አንቺ አራት ማይ እንደው ተጨነኩኝ። እኔ ላንቺ ልቤ ተጨነኩ ስለሆነ እኮ ነው የምምለው። በፍጹም ሲጀመር ማንኛውም ሰው ወሬ አውርቶ ወይም አድርጎ አርጋለሁ የሚል ሰው እስከዛሬ አደረኩ። ለምንድን ነው አድርጋለሁ ማለት ውሸት? በቃ ውሸት አምነሽ እኔ እኮ ውሸትነትሽን አምነሽ ይቅርታ ጠይቂ ነው። ሌላ ነገር አልተናገርኩም። ለምን አታምኚ? እኔ ለምንድን ምንም አላደረኩም። አንቺ በቃ ይቅርታ ብቻ ምን ይቀነስብሻል? እሺ ይኸው አጥፍታለሽ ካላችሁ ይቅርታ፣ ግን እኔ ምንም አላልኩም። እኔ ማንነቱ ይቅርታ ሳይሆን አንድ ዝም ብሎ ይቅርታ ማለት ስላለብሽ በቃ ይኸው በቃ ይቅርታ ማለት ከጀርባሽ ስላንቺ ስላወራው ይቅርታ። እንደዚህ ምንም አላወራውም። ያጠፉ ከመሰለሽ ደግሞ ይቅርታ ከመሰለሽ ሳይሆን በቃ አውርቻለሁ ለእንትና እንዲህ ብያለሁ ይቅርታ በጆሮዬ በስርዓት ነው የሰማሁት። አትዋሺ፣ በቃ አትዋሺ። እኔ አልዋሽም። እኔ በእናቴ ምን ይሻለው ከፈለግሽ። ወይኔ ዛሬ ኧረ ምን አይነት ውሸታም ነሽ ግን! ካንቺን አልጠብቅም ማለት አርዝሜ ረጅም መንገድ ረጅም ጉዞ ነበር ካንቺ ጋር ማሰብ። እኔ በዚህ ደረጃ ተመልላችኋለሁ ከፈለጋችሁ። አስፈላጊ ወይ ለምንድን ነው ሲጀመር ነው የማሰማው? አንቺ እንዳያምሽ ልብሽ ናት ተጨቃጨቂ። በቃ ታያት በቃ እንበታ በቃ እንላይ በቃ እኔ ሊያመኝ ነው። ምንድን ነው የምታወራቸው? ምሩ በቃ ሂጂ በቃ ምሩ በቃ ሂጂ አንቺ አሊሽ በቃ ሂጂ። እየጨነቀኝ ነው ሳይሽ ራሱ። እሺ እኔ ካጠፋው ይቅርታ፣ ግን ምንም ነገር አላልኩም። አሊሽ በቃ ማየት ራሱ አልፈልግም። ሂጂልኝ ከዚህ ሂጂ በእናትሽ፣ እያመመኝ ነው። አንቺን የባሰልሽ አልፈልግም። በቃ ሂጂልኝ። አንቺ በቃ ወደ ቤትሽ ሂጂ። ወይኔ ሄዳለሁ በቃ ምንድን ነው ሳንታ? በእግዚአብሔር ሳንታ ምንድን ነው? ወይኔ ምንድን ነው ሳንታ? ሰረባ አለው ደምን ይለኛል አለው በቃ ፍራንክ ያረኩሽ ነው። ልጅ እዛ ቅጣሉ ጀርባ ያለልሽ ካሜራ ምንም የማየው ነገር የለም። አልፈልግም። አንቺ በቃ የማንም እንደመጫወቻውሽ ተቀሪ በእግዚአብሔር አይ ሲጀመር ጭራሽ ደግሞ አንቺ ውሸታም ምናምን ትላላችሁ። ከሳንታ ማርያም ምን ያልፈልግም ነገር ይመጣ። አይዞሽ በቃ እንዳታለቅሽ። ኧረ እኔ ታረቂኝ። ኧረ አንተ ማርያም እንኳ ራሱ እየመጣ በጣም ነው ያሳዘነኝ። እስኪ ይሄን እስኪ አሰ ይሄን ለእናንተ ብዬ የምሄድበት ሳትታረቂ ማለትሽ ምንድን ነው የምታረጉት? ኧረ በእናትሽ ኧረ ይቅርታ። ኧረ ምሩዬ ሳቅች ማርያምን እኔ በቃ ተውኝ። እኔ አልፈልግም። ዩቲዩባችሁ ይቅር አልፈልግም። ደግሞ እንትን ይላል እሱ በቃ ይቅርታ፣ እውነት ይቅርታ። ምን አባሽ እንደምታዩ በቃ ወደሰ አንቺ እንትን ከምትይኝ ይብሳል እንዴ? አንቺ ፕራንክ ከምታረጊ
ልጅ ተጨማለቃችኋል። ሰራልሽ ልጅሽን ያገኘሽ ይበልሽ። አዛዘነችኝ እማቤቴን ስለማይታይ ነው እንጂ በደንብ እንቧግ እንደዚህ እየመጣ እየተመለሰ ሲቀይዟታል። እዚህ ጋርና እዚህ ጋር ቀልታለች ምናምን። የእውነት በጣም ያሳዘነች። አይዞሽ እና አይዞሽ በቃ አኩል መጨማለቅ አይዞሽ እሺ አይዞሽ በቃ አሁን ምንም ያወራሽ ነገር የለም። በቃ ተረጋጊ እሺ አይዞሽ። እንግዲህ ከምሩ ጋር ተጣልተናል። በቃ እንትኑን እንዝጋውና እንታረቃታለን። እንደተለመደው ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ ጠብቁን። እንወዳችኋለን። ባይ